አሰላሙ አለይኩም ሰላም ቤተሰብ እንዴት ናቸው? እንግዲህ የዛሬው ቪዲዮ ደግሞ በመደበቅ የመጣ ነው። ይቺ የምታዩት ልጅ ግን አውጥተው የትም ጥለዋት ነው። ተመልከቱ። ይቺን የመጣችባትን ሻንጣ ይዛ ልም ያለ ገጠር ላይ ተመልከቱ። እንግዲህ አሁን ማን ነው የሚደርስላት እዚህ ቦታ ላይ? ወላሂ በጣም ነው የሚያሳዝነው። እህቶቼ ግን ተጠንቀቁ። አረቦች አውጥተው እየጣሉ ነው። እሺ ያ ደግሞ የምትጠነቀቁት ምንድነው? ከአረቦች ጋር በትዕግስት መኖር አለባችሁ። በትዕግስት በሰብር በቃ ሳትገላመጡ ሳትቆጡ። እኛው እንግዲህ የምንጉመተመተው ነገር አለ አይደለ? ውስጣችንን በራሳችን ቋንቋ። እኔ አዲስ እንደመጣሁ በራሴ ቋንቋ ነበር የምሳደበው። በጣም ያናድዱኛል። ሲናደድ በቃ እሺ ይሉኝ ነበረ። ምንድን ነው ያልሽው? በቃ ዞር ብለው ያሉ ይረዳሉ፣ ያውቃሉ። እንደተቆጣን በደንብ ነው የሚያውቁት። ይነግራቸዋል ማለት ነው። ፊታችን፣ ሁኔታችን በቃ ይነግራቸዋልና ጥንቃቄ አድርጉ እህቶቼ። አሁን ላይ አረቦች ካልፈለጓችሁ ማለት ነው አውጥተው የት ነው አውጥተው መጣል ብቻ ነው። በራቸውን ዘግተው የትም ትሄድ ነው በቃ የትም ትሄድና ራሷን ትደብር ነው ማለት። የሚያረጉት ለምንድን ነው? ቢሮ ወስደው እንግዲህ ቢሮ ወስደው ወደ ሀገር ሲያሳፍሩ የትኬት የምናምን እንዳይቆርጡ ይመስለኛል። እንደዛ ማለት ነው። ወጭ እንዳይበዛባቸው እንደዛ ነው የሚሆነው። ከዚያ ጠፋች ብለው ያመለክታሉ። ከቤታችን የለችም ብለው ጠፋች ብለው እነሱ ተጠያቂ እንዳይሆኑ ያመለክታሉ ማለት ነው። እና ይሄ ነው። እናንተን ግን የትም ሜዳ ላይ አውጥተው ከጣሉን በኋላ ማን ነው ደውሎ ተማጋ ተደዋውለን ነው የሚያነሱን? የሚገርማቸው ነገር ብዙ ልጆች ሚዲያ ላይ ዝም ብሎ እያመጧቸው የትም እየተጣሉ እየተገኙ ያሉ ልጆች ናቸው። የትም ጣሉን እያሉ ማለት ነው። እና ይቺ እንግዲህ ኡጋንዳ ትሁን ናይጄሪያ ትሁን ጥቁር ዜጋ ናት። እሷ ናት እንግዲህ አውጥተው ጥለዋታል። ሌሎቹ ደግሞ እነዛኞቹ እየሰሩ የሚደባብቁት ያው እንግዲህ አለ አይደለ? እውነታ ነገር ነው። መቼም ሁላችንም ይችን ነገር አላደረግንም አንልም። ሁላችንም እናደርጋታለን። ሁላችንም። እኔም እንደዛ አደርግ ነበረ። ምንም ድብብቅ አያስፈልግም። የሆነ ነገር ጀለስ እንደዚህ ኪው ሲልብን ወይንም የመዳም ስልክ ሲሆን ወይ በር ሲቆረቆር ተደወለች የሷ ቁጥር ከሆነ በር ሲቆረቆር ማን እንደቆረቆረ በቃ የሆነ ኮቴ ድምጽ ስንሰማ የምንፈልገውን ነገር እያደረግን እያለ ማለት ነው። ወይም ልብስ እየለበስን ይሆናል። ልብሳችንን እስኪ ያምርብኛል ወይ ምናምን እያልን የምንበላው ነገር ሰርተን ልንበላ የተለያዩ ነገሮች አሉ እንግዲህ የሰው ልጅና ከዚያ አንድ ድምጽ ስንሰማ የምንሆነው ነገር የሚጠፋናል አይደለም? ሁላችንም ጋር ነበረች እቺ ነገርና ልጆቹ እንደዛ እየሰሩ እንግዲህ በቪዲዮ አውጥተዋቸው ይመስለኛል። ይሁን ራሳቸው ቪዲዮ እየሰሩ ይሁን አስተማሪ ነው ይሆናል ብለው አላቅም። እንደዛ አታድርጉ። በቃ በጥቅሉ እንደዚህ መደናገጥ አያስፈልግም። ድንግጥ እኮ ነው የምንለው። በጣም ነው የሚያስደነግጠው። ከምሮ ላይ እኔ በጣም ነው ስላየሁት ነው። በጣም ነበር የምፈላው። አሁን ግን በቃ ምንም አልፈራም። አሁን ላይ የምሰራው የምበላውን ነገር ይንጡ በይፋ ነው ይዤ ሄጄ የምበላው። ኩሽናም ካገኙኝ የምበላውን ነገር አልደብቅም። የፈለገኝን ነገር መብላት ከፈለገኝ ሰርቼ ነው የምበላው። በቃ እንደዛ ነው የማደርገው። መደናገጥ ያ ነገር እኮ በልተነው ጤና ይፈል ደግሞ እኮ ይሸታል። ሽታው እኮ ደግሞ እንኳን እንቁላልና ሌላ ምግብ ይሸታል። እንቁላል ደግሞ እዛ ውስጥ ድላብ ውስጥ ተደብቆ እንዴት ነው የሚከረፋው? ያውቃሉ ገና ከበር ማለት ነው። ከበር ሲገቡ ቤቱን ከፍቶ ሲገቡ ምን ሽታ እንዳለ የሰው ጠረን ይሸታቸዋል። እንኳን አይደለም የምግብ ማለት ነው አረቦች። እኛም ብንሆን ይሸተናል። ከውጭ ስንገባ ቤት ውስጥ ያለ ነገር ሁሉ ነው የሚሸተው። ለኛ ደግሞ ብዙ የሚሸት አይመስለንም ቤት ውስጥ ላለ ነው ሰው። እና እንደዚህ እህቶቼ ደባብቃችሁ እንዳትበሉ ለማለት ያክል ነው። በይፋ በግልጽ ብሉ። በቃ በግልጽ ብሉ። የሚበላ ነገር በግልጽ በቃ ምንም ነገር አትፍሩ፣ አትደባብቁ። ኮሜንት ላይ ትናንት በለቀኩ ቪዲዮ አንድ እህቴ ስበላው አልደባብቅም በቀጥታ ሄጄ ነው የምበላው። በቀጥታ ነው የምበላው። ስበላ እንኳን ክላስ ወስጄ በር አልዘጋም ምናምን ያልሽው ልጅ ማለት ነው። ጎበዝ ልጅ ነሽ። ከምር አደንቅሻለሁ። በቃ ልክ እንደኔ እኔ በር የምዘጋው እንትን ልቃቤን ወደ ላይ ብዬ ወንዶቹ እንዳያዩኝ ነው እንጂ አሁንም እኔም ብሆን አንድ ነገር አልደብቅም። አንድ ነገር በእጄ ይዤ ስሄድ ምንም ይሁን ምንም አልደብቅም። በቃ እነሱ እጅ ነው የሚያዩት። በነገራችን ላይ ምን ይዘን እንደሄድን ምን እንደሆነን ያሉ አንዳንዶቹ ደግሞ ጣጣ የላቸውም። አንዳንዶቹ ቤትሽ ነው ቢጠጭ ነው የሚሉት። በላሹ ይጠጣሹ ቤታችን እንደ ቤትሽ ነው እንዳትፈሪ የምትፈልጊውን ነገር ሰርተሽ ኩሽናው ይሄው ቤቱ ይሄው ቤትሽ ነው ብሎ ደግሞ
ተስፋ የሚሰጡ መዳሞች አሉ፣ በጣም ደስ የሚሉ። እናንተ ኮንትራት ቤት ያላችሁ ልጆች አንድ ሰው ነው የሚገጥማችሁና እኛ ደግሞ ህገ ወጦቹ እዛም ቤት ስንሄድ ሌላ ናቸው፣ እዛኛው ቤት ስንሄድ ሌላ ጸባይ ነው ያለው፣ እዚህኛው ቤት ሌላ ጸባይ ነው። ሰርተው እንኳን አንዳንድ ሰዎች ቤት ደግሞ አረቦች ሰርተው እንኳን ከዛ ከሰሩት ነገር ላይ ለኔ ምንም ሳይሰጡኝ ወስደው ብልት ጥርግርግ አድርገው የሚበሉ ሰዎች አሉ። ምንም በቃ እኔ አይኔ ቁልጭ እያለ ሽታው ሆዴ ውስጡ እየተገላበጠ በቃ እኔ ወስፋቴ እንደ ልጅ ነው ወላሂ። እኔ ትልቅ ሰው ነኝ፣ ግን ወስፋቴ እንደ ህፃን ልጅ ነው። የሆነ የሸተተኝ ነገር ካለና የፈለኩት ነገር ካለ እንደ ሳልቀምስ እንዴት ነው ያቅነዘንዘኛል። እንደ ቀመስ እንደ ላስ እንኳን ትንሽ ዳቦ ሌባ ላመሉ ዳቦ ይልሳል እንደተባለው ማለት ነው። ካላደረኩት ያቅነዘንዘኛል። እኔ እንጃ እንደዛ አድርገው የሚያደርጉ ሰዎች አሉና አንዳንዶቹ ደግሞ ሰርተው ለእናንተም ሰርተው ለራሳቸውም ነው የሚበሉት። ብዙ የተለያየ ጸባይ ያለን ሁላችንም ማለት ነው። በተፈጥሯችን አረቦች ብቻ ሳይሆን ሁላችንም እንደዚህ አይነት ለሰው ሩህሩህ የሆንን ሰዎች አለን እና እናንተ ደግሞ እንደዛ አይነት ሰዎች እንደዛ መጥፎ ሰዎች ካጋጠሟችሁ ሰርተው የማያበሉ ካገኟችሁ እናንተ ምን ታደርጋላችሁ? ስርት አድርጋችሁ ብልት ያው እንግዲህ መስራት የማትችሉት ምንድነው ኬክ ነገር ምናምን ለብቻ ሰርቶ መብላት ይከብዳል። ሩዝ ከፈለገሽ ግን ሩዙን በትንሽዬዋ በዶሮም ሆነ በስጋ ትንሽዬ ቆንጠጥ አድርገሽ ከተፍ አድርገሽ ስርት፣ ወጥም ከሆነ ወጥም እንደዚያው ስርት። የተለያየ ነገር አለ። እንቁላል ከሆነ እንቁላል፣ የፈለጋችሁትን ነገር ሰርታችሁ ብልት ጥጥት እንዳቅማችሁ። ከተረፋችሁ ፍሪጅ አስቀምጣችሁ ነገ ደግሞ አሙቃችሁ ትበሉታላችሁ። በቃ እንደዛ አድርጉ። ራሳችሁን እየበላችሁ በምግብ እንዳትጎዱ። የምግብ እጥረት በሽታ ነው። ቪታሚኖች ያጥሩናል። እዚህ ሀገር ላይ ፀሐይ ምናምን ስለማናገኝ በተለይ ቪታሚን ዲ እጥረት ያጋልጠናል። ቪታሚን ዲ እጥረት ደግሞ ካለብን የተለያዩ በሽታዎችን እየሳበ በሽተኛ ነው የሚያደርገን ማለት ነው። እና እንደዛ እያደረጋችሁ ብሉ፣ ጠጡ። በተለይ ፍጡር ማለት ነው። ቁርሳችሁን ሳትበሉ አታርፍዱ። እስከ ምሳ ሰዓት ምናምን የምታረፍዱ ልጆች ያላችሁ ጧት ተምር እንኳን በልታችሁ ማለት ነው 3 ሀባ 5 ሀባ ፍሬ በልታችሁ ውሃችሁን ጠጥታችሁ ወደ ሽንት ቤት አጠባ ነው። መቼም እንግዲህ ጧት አይናችንን ጠርገን ሽንት ቤት አጠባ ነው ሁላችንም አይደለም። ያንን ሰራርታችሁ ስራችሁን ደግሞ ቁርሳችሁን ሰርታችሁ መብላት በቃ። ተምር ራሱ ይደግፋል። ባዶ ሆድ አይባልም። ተምር ምግብ ነው። ያችን በልታችሁ ውሃችሁን ጥጥት አድርጋችሁ እንደዚያ ማድረግ ነው እህቶቼ። በራብ በሽታ እንዳይትለከፉ እነምላችሁ እኔ ማለት ነው። እና እንግዲህ ባለኝ አቅም እየመከርኳችሁ ነው። ላይክ እና ሰብስክራይብ የምታደርጉኝም ከልብ ነው የማመሰግነው እህቶቼ። ቀጣይም እንግዲህ ደህና ነገር እንዳመጣ የእናንተ ማበረታታት ያስፈልገኛል። አበረታቱኝ። ጥፋት ካለብኝ ንገሩኝ፣ እቀበላለሁ። ይሄን አስተካክል ይበሉኝ፣ እቀበላለሁ። ችግር የለውም ሚዲያ እስከሆነ ድረስ ማለት ነው። እና ሰው የራሱን ጥፋት የሚያይ የለም። ሁላችንም እኔ ትክክል ነኝ ስለሆነ የምንለው ጥፋት ካለብኝ ንገሩኝ ማለት ነው። አስተካክላለሁ፣ ችግር የለብኝም። እኔን የምትመክሩኝ ነገር ካለ ምከሩኝ ለማለት ያክል ነው። ደህና ሆኑልኝ። መልካም ጊዜ ይሁንልን። በሰላም እንገናኝ።